አሁን ደግሞ የምናየው የኢፖክሲ ፕሮዳክቶችን ነው። ኢፖክሲ ክሊር ኮትን አፕላይ ከማድረጋችን በፊት የምንሰራበትን ቦታ ወይም ንጣፍ ከአቧራ፣ ከዘይት፣ ከቅባት መሰል ነገሮች በደንብ ማጽዳት አለብን። አዘገጃጀቱን በተመለከተ ኢፖክሲ ክሊር ኮትን ከሃርድነር ጋር በደንብ ማዋሃድ፣ ሚክሲንግ ሬሾውን 3:2 በማድረግ በሜካኒካል ሚክሰር ማሽን አማካኝነት ማዋሃድ እና ለ15 ደቂቃ ማቆየት። ከዛም ያዘጋጀነውን ውህድ በሮለር ወይንም በብሩሽ አማካኝነት በስሱ እንቀባለን። ለመድረቅም እንደየሁኔታው የተለያየ ጊዜ ይወስዳል። ታች ድራይ ከ6 እስከ 12 ሰዓት፣ ላይት ፋስት ደግሞ በአንድ ቀን ይደርቃል። ሙሉ በሙሉ በተሟላ ሁኔታ ለመድረቅ ከ5 እስከ 7 ቀናት ይወስዳል። የአሰራር ቅደም ተከተሉን ጠብቀን ከሰራን በመጨረሻ የምናገኘው ውጤት ይህን ይመስላል። ይህ ፕሮዳክት እንግዲህ የተለያዩ የመዋቢያ እቃዎችን እንደ ጆሮ ጌጥ፣ አክሰሰሪዎች፣ የአንገት ሀብል፣ የእጅ ሀብል፣ ጠረጴዛ ላይ የሚቀመጡ የጌጣጌጥ እቃዎች እንዲሁም ደግሞ ጠረጴዛ ራሱ ኢፖክሲውን በማፍሰስ የተለያዩ አይነት ግሊተሮችን በመጠቀም የተለያየ አይነት ዲዛይን የሚሰራበት ትራንስፓረንት ፈሳሽነት ያለው የክሊር ኢፖክሲ የምንለው የኢፖክሲ አይነት ነው ማለት ነው። ከዛ ክሊር ኢፖክሲን እንግዲህ 3:2 ሬሾ ያው በድምሩ 5 ሊትር ማለት ነው ከአባይ ኤስዲ ቀለም ማግኘት ይቻላል። አባይ ኤስዲ ቀለም ሁሉንም በጥራት። ስለ ምርትና አገልግሎታችን የበለጠ መረጃን ለማግኘት የዩቲዩብ ፔጃችንን ይከታተሉ።